የልጆች አባት አትቤ ብላችሁኛል ከዛሬ በኋላ የልጆች አባት አለለውም ባለቤቴ ነው ብለው ያጎን ለነበራችሁ ጊዜ ላሰባችሁ ለተጨነቃችሁ ለጸለያችሁ ለእናንተ ብቻ ሳይሆን ለአጠቃላይ የኢትዮጵያ ሕዝብ እጅግ በጣም ምስጋና ማቅረብ ፈልጋለሁ እጅግ በጣም ብዙ ጊዜ ህይወት በእኛ መንገድ አይደለም የምትመራው እላለሁ እኔ ሐሳብ የማይለውጠው የሞተ ሰው ብቻ ነው እውነቱን እንገራችሁ ምርጥ እህቴ ናት አታገባኝ የሰው ልጅ በህይወት እስካለ ድረስ የሆነ ሰዓት ላይ ሐሳብ ይቀይራል ሐሳብ እንድንቀይር ላደረጉን ሰዎች ስማቸው ሜንሽን እንዲደረግ አይፈልጉም ግን ባሉበት እጅግ ምስጋና ማቅረብ ፈልጋለን ይሄን ፕሮግራም አዘጋጅተው ድጋሜ እንድንጋባ ላደረጉን ሰዎች እጅግ ባሉበት ምስጋና ማቅረብ ፈልጋለሁ መራቂኔ ሳሎን እግዚአብሔር ነው ባሉበት ፈጣሪ መርቅልን እድሜያቸውን ከፍ ያርግልን 99% ቤተሰቦቻችን ናቸው እኛ ጎን ያሉት የኔ ወገኖችና የሙልጌታ የባለቤት ወገኖች በዛሬው ቀን ማለት ነው በዚህ በኩል የኔ ቤተሰቦች በዚህ በኩል የባለቤት ቤተሰቦች እዚህ ጋር አሉ ብዙዎቻችሁ ጓደኞችም ቤተሰቦችም የልጆች አባት አትቤ ብላችሁኛል ከዛሬ በኋላ የልጆች አባት አለለውም ባለቤቴ ነው ብለው እጅግ በጣም ደስ ብሎናል ብዙ ነገሮች አልፈናል ወደ ኋላ እዚህ ቀን ለመምጣት ያለፍንባቸው ብዙ ስቴፖች አሉ ምክንያቱም ብዙ ጊዜ 14 አመት መላየት በጣም ቢግ እና መሄድ ያለብንም መንገድ ሁሉ ሄደን ለሰይጣን ህፍረት ለወዳጅ ደግሞ ደስታ ሆነናልና እግዚአብሔር ይመስገን ስለመጣችሁ አብራችሁ ስላላችሁ እናመሰግናለን 18 ሰዎች ነበሩ ጋብቻችን ላይ አብረን በሚጀምረው የኑሮ ስርዓት ምክንያት በማድረግ የተጠራናችሁ ይሄም የቃል ኪዳን የቀለበት ፕሮግራማችን ነው ሂሳብ እንሰራ ነበር አብረን ገንዘብ ወጭና ገቢ አቅም ስላልነበረ ያው ልጆቼም ለጠቅላላ ወቀት እንድታቆት ሂሳብ እየሰራን አለ ፎቶግራፍ እሱና ገነት ልጋቱ ዛሬም ሂሳብ ታስባለች ብሎ ሰርጌ ጀርባ ላይ ፎቶ ላይ ጽፏልና በእግዚአብሔር የሆነት ደሙ ልክ ነው ለምን ገንዘቡ በጣም ትንሽ ብር ነበርና አሁን 18 ሰው ሲበላ 250 ብር ነው በአንድ ግለሰብ 250 ብር ለኛ በጣም ትልቅ ነውና 18 በ18 ሲባዛ የ2 የ3 የ4 ወር ኢኮኖሚያችን ይዛብልፍ ነበር ሂሳብ አስበናል ያው ኑሮ ከፍ ለማድረግ ለመለወጥ የተሻለ ቦታ ለመድረስ ስለምንፈልግ ያን አድርገናልና ያንን ታሪክ በተወሰነ ሰዎች ጨምረን ግርግር በሌለው ጽድት ባለው እንደዚህ አክብረናልና እጅግ በጣም ፈጣሪና አመሰግናለሁ እግዚአብሔርና አመሰግናለሁ ሰዎችን ስላዘጋጀልን ሚጸልዩ ሚጨነቁ ሚያለቅሱ በውጭም በአገር ውስጥም በየትኛውም ዓለም ያላችሁ ስትጸልዩ ስታለቅሱ የነበራችሁ ሁሉ ፈጣሪ ባርካችሁ ብድሩን በልጆቻችሁ በቤተሰቦቻችሁ አግኝት ደስ ብሎናል የእውነትና ቀጣዩን ህይወት እናንተ በጸሎት አስቡን ቀጣዩ የተሻለ እንዲሆን ፈጣሪ ጀምራል ፈጣሪ ይጨርሳል በቃ ፈጣሪ ጀምሮታል እሱ ይጨርሳል እኛ ከዚህ በኋላ ለሱ ነው የምንሰጠው እንደምን ጊዜው ፍቅር ናችሁ ምግባችሁ ይጣፍጣል ፍቅር ናችሁ ፊታችሁ ይጣፍጣል ልባችሁ ይጣፍጣል በጣም እናመሰግናለን